ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ቅዳሜ ጥር 16 በአዲስ ኢንተርናሽናል ኮንቬንሽን ሴንተር ተገኝተናል። በአዲስ ከስተም አዘጋጅነት እየተካሄደ ያለውን አዲስ ኬክ ኤንድ ቤክ ኤክስፖ ለማየት ነው። ተከተሉኝ አብረን እንየው። እዚህ ኤክስፖ ላይ እንግዲህ ከተማችን ውስጥ አሉ የሚባሉ ትልልቅ ካፌዎች ተሳትፈውበታል። እንግዲህ በደንብ እናየዋለን። እጅግ በጣም ለአይን የሚማርኩ ጣዕማቸውም ቆንጆ የሆነ ኬኮች፣ ኩኪሶች፣ የተለያዩ ጣፋጮችን አይተናል። እንግዲህ ዞር እያልን ስናይ ካገኘናቸው መካከል አንዱ ሲምፕሊ ቆንጆ ኬክ ኤንድ ኬተሪንግ ናቸው። ሲምፕሊ ቆንጆዎች የውና እስኪ በእናታችሁ እዩት እጅግ በጣም ማራኪ የሆኑ እውነት ይሄ ኬክ ነው ወይ የሚያስብል የሚገርም ሚጣፍጥ ካፕኬክ አላቸው። እኔ ከዚህ በፊት ቀምሻው አውቃለሁ። ቆንጆ ነው በጣም። ሲምፕሊ ኬኮችን ማግኘት ለምትፈልጉ አድራሻቸው ቦሌ መድኃኔዓለም ጀርባ ነው። ቼክ አድርጓቸው። በጣም ጣፋጭ ካፕኬክ ነው የሚሰሩት። እንግዲህ ሌላ ደግሞ ያየነው መስክ ሬስቶራንት ኤንድ ካፌ በዚህ ኤክስፖ ላይ እጅግ የሚገራርሙ ኬኮችን ይዞ ቀርቦ ነበረ። እጅግ በጣም ለአይን የሚማርኩ እኔ እንደዚህ አይነት ለአይን የሚያምር ኬኮች አይቻላቅም። እንግዲህ መስክ ሬስቶራንት ኤንድ ካፌ ከሚያቀርባቸው ኬኮች መካከል ራዝቤሪ ኬክ፣ ሀርት ኬክ፣ አፕል ኬክ እንዲሁም ኮኮናት ኬክ እንዲሁም አፕል ኬኮቻቸውን ሼፓቸው እንዴት እንደሚያማምር ጣዕማቸውንም ቀምሻቸዋለሁ። በጣም ነው የወደድኳቸው። አንደኛ ከነዚህ ከአራት ውስጥ ደግሞ ለኔ በተለይ ሀርት ኬክ እና አፕል ኬኩ በጣም ኮኮናቱንም በጣም ወድጃለሁ። አክቹሊ በቃ እነዚህ አራቱን እንዴት ኢንጆይ እንዳደረግን በጣም ነው የሚጣፍጠው። መስክ ካፌ ኤንድ ሬስቶራንት የእውነት በጣም ቴንኪው ማለት ፈልጋለሁ። ደስ ይሉ ነበር። ላይክ መስተንግዷቸው ደስ ይል ነበር። አሪፍ ነው ያስተናገዱን። ስራዎቻቸው በጣም ጣፋጭ ናቸው። መስተንግዷቸው ቆንጆ ነው። የእውነት ቼክ አድርጓቸው፣ አትጸጸቱበትም። በቃ እነዚህን ኬኮች በልተን ቀናችን እንዴት ጣፋጭ እንደነበረ። ይሄ ሀርት ኬኩ አንደኛ ጋይስ በጣም አንደኛ።
እና መስክ ካፌና ሬስቶራንትን በጣም ቴንኪዩ ማለት ፈልጋለሁኝ። ኬኮቻቸው በጣም ጣፋጭ ናቸው፣ ለአይን እጅግ ይማርካሉ። አይገልጸውም። በቃ በጣም ነው የሚያምሩት። እኔ እርግጠኛ ነኝ በአካል ሄጄ ደግሞ ካፌያቸውን እንደምጎበኝ በሌላ ፕሮግራም አሳያችኋለሁ። መስተንግዷቸው እጅግ በጣም ቆንጆ ነበረ። የእነሱን ኬኮች በልተን ቀናችን እጅግ ጣፋጭ ሆኖልን ነበረ። ስለዚህ ቴንኪዩ ማለት ፈልጋለሁኝ። ጋይስ በአጠቃላይ በጣም እዚህ ኤክስፖ ላይ እንደነገርኳችሁ ጣፋጭ የበላን ዞር ዞር ያለን የሚያምር ቫይብ የሚያምር በቃ ድምቅ ያለ ፕሮግራም ነበረ። we have a blast በቃ ደስ የሚል ቅዳሜያችን በቃ በጣም ጥፍጥ ያለ ነበረ። ከጓደኛዬ ከአይዱ ጋር በጣም ደስ የሚል ጊዜ ነው ያሳለፍነው እየበላን በሙዚቃው ዘና እያልን ዞር ዞር እያልን በቃ እጅግ በጣም ብራይት የሆነ ቫይብ ነበረው። እንዳያችሁት እንግዲህ ያንን ሁሉ ጣፋጭ ያንን የመሳሰለ ኬክ ስበላ ቆይቼ የሆነ ሰዓት ላይ ውሃ ጥም ልሞት ነበረ እና እንዳያችሁት በቃ እንዴት እንደጠጣው ውሃ። በአጠቃላይ ኤክስፖ በጣም ቆንጆ ነበረ፣ እጅግ በጣም ፈን ነበረ። እኛ ወደነዋል፣ ተዝናንተናል፣ ዞር ዞር እያልን በደንብ ጎብኝተናል፣ ኬኮቹን አጣጥመናል፣ ጌምም ነበረ። እዚህ ጋር እንደምታዩት ጌም እየተጫወትኩ ነበረ። እጅግ በጣም ቆንጆ ቀን ነበረ ያሳለፍነው እና ይህን ፕሮግራም ላዘጋጀው አዲስ ከስተም በጣም ቴንኪዩ ማለት እንፈልጋለን። መስክ ካፌና ሬስቶራንት እንዲሁም ደግሞ ሲምፕሊ ቆንጆ፣ በአጠቃላይ በዚህ ኤክስፖ ላይ የተሳተፋችሁትን በሙሉ ቴንኪዩ ማለት ፈልጋለሁኝ። ፕሊዝ 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 ይህን ፕሮግራም እስከ እሁድ ስለሚቀጥል ያላያችሁ ይሄንን ቪዲዮ ያያችሁ ሰዎች እዚህ ኤክስፖ ላይ ያልገባችሁ ነገ እሁድ የመጨረሻው ስለሆነ እየሄዳችሁ እንድትጎበኙ ኬኮቹ እንድታጣጥሙ ቆንጆ ቀን እንደኛ እንድታሳልፉ እጋብዛችኋለሁ። ባይ